ያንዳንዱ ሙእሚን ሚሊዮነር መሆን አለበት ብዬ ሳነሳ ነብዩ ሰለላሁ ዐለይሂ ወሰለም እኮ ሀብታም ሚሊዮነር ነበሩ። ሚሊዮነር ምስኪን ሚሊዮነር ሱሪሱማ መዲኒን እንጂሩ ወዲያሳ ማዘበና ጋር በኑራ ሀከሙ ረቢ ሲንደገኝ ዲያማርኛ አኪን ተገኝ መዲና አቂ በማስረጃ ማውራት ሚሊዮነር ነበሩ። ከጅምሩ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከድሃ ቤተሰብ አልተወለዱ። ሐሺሚ ናቸው ጎሳቸው ሐሺማይት ማለት ነው። ሐሺማይት ማለት ሐጅና ዑምራ የሚመጣን ሰው በጠቅላላ የሚመግብ ውሃ የሚያጠጣ ኺድማ የሚያደርግ ጎሳ ስራዬ ነው ብሎ የቆመ ከዚህ ጎሳ ነው የወጡት። ሀብታም ጎሳ ማለት ነው። በዚህ ብቻ ነው አያታቸውን አብዱል ሙጠሊብን ወሰዱ። ሚሊዮነር ነበረ። አብዱል ሙጠሊብ አብርሃ ከአባ ለማፍረስ በሄደበት ጊዜ እግረ መንገዱን 200 ግመል ወሰደበት። ዛሬ አንድ ግመል ስንት ነው? 200 ሺህ አባዙ 200 ሲባዛ በ200 ስንት ነው? ስንት ሚሊዮን? 4 ሚሊዮን ወሰዱ። እቺ የተወሰደችባቸው ናቸው። ብዙ ነበራቸው። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰብ ሲወለዱ አባታቸው ቢሞትም የውርስ ገንዘብ አግኝተዋል። የውርስ ገንዘብ 5 ግመል፣ በርካታ በጎች፣ የተለያዩ ንብረቶች በውርስ አግኝተዋል። በልጅነት ፍየል ሲጠብቁ ነበረ፣ ግመል ሲጠብቁ ነበረ። ከፊሉ የቤተሰብ ነው፣ ከፊሉ የራሳቸው፣ ከፊሉ ደግሞ ሰው ከፍሏቸው ሲጠብቁ ነበረ መካ ውስጥ። ከዛ ሲያድጉ ምንድነው የሆኑት? 16 ዓመት አካባቢ ሲሞላቸው ንግድ ጀምሮ አይደለም ነጋዴ ናቸው። ንግድ ጀምሮ ሻም የተለያየ ሀገር ሲንቀሳቀሱ ነበረ። ከዲጃ ጋር የተገናኙት በምንድነው? በንግድ ነው። ታማኝ ነጋዴ ነበሩ። ከሌሎቹ የተሻለ ጸባይ ያላቸው በቃ ትርፍ ጋራ የኔ ንብረት ንግድ ነው ያለችው ሲጀመር በምን ተገናኙ? ነጋዴ ናቸው ማለት ነው። ከዲጃን ሲያገቡ 12 ግመል መህር ሰጡ። ዳሃው 12 ግመል መህር ይሰጣል ምስኪኑ? በፍጹም። አንዳንድ ሰው በቃ በኸዲጃ ገንዘብ እድሜያቸው ሙሉ እንደኖሩ አድርጎ የሚያስብ ሰዋል። ነብዩ በኸዲጃ ገንዘብ አልኖሩ። ነብዩ ነብይ ከመሆናቸው በፊት ነጋዴ ናቸው። ነብይ ከሆኑም በኋላ ንግድን አልተውም። ምን ማስረጃ አለን? ጠበቃት ኢብኑ ሰዓድ ላይ ሄዳችሁ ያንዳንዱ ሙእሚን ሚሊዮነር መሆን አለበት ብዬ ሳነሳ ሚሊዮነር መሆን እንኳን ቫልዩ በጣም ወርዷል። አንድ አዲስ አበባ ላይ ቤተል ሰፈር 100 ካሬ ሜትር መሬት 15 ሚሊዮን ምናምን ገብቷል። ያ ማለት እኮ ቤት አልባ ሆኑ ማለት ነው። ሚሊዮነር አትሆኑ ማለት በዚህ ዘመን ቢያንስ 1 ሚሊዮን ያለው ሰው ቢያንስ አይደለም ሚሊዮነር የምንለው። አይኑር ማለት ሙስሊም ቤት አይኑረው፣ ሙስሊም ጥሩ ትምህርት ቤት አይማር፣ ያንተ ተቸገር ልጆች እንደዚህ ሁን ዲን እንዴት ይሆናል? በዚህ ዘመን ትላልቆቹ ቢሊዮነርነት፣ ሌላው ሰው ሚሊዮነርነት ዋጅብ ነው። ቤት አልባ ሆነ ምን ያናድዳል? እዛ ጋር ቤት ፈረሰ ሙስሊም ተፈነ ምን ትናድዳል? ተባብረ ከሆነ እንዳይኖረው መጀመሪያ በአስተሳሰብ አግዘ ምናምን ዋጋ የለውም ብለ ከዛ ሲቸገር ለምን እንትን ትላለህ? ይሄ ሰው ነው ሌሎቹ ጋር እርዳታ ልጠይቅ ሙስሊም ጋር የሚረዳ የለም። አንድ ድርጅት አለ የቲም ሰብስቡ የመጣውን አቅም ኖሮት የሚቀበል ትንሽ ይቀበሉና አቅም የለንም ነው። እሱንም ግለሰብ ላይ ቤዝድ ሆኖ ነው። ሴቶችን አረጋውያንንም ያግዝ ምን ድርጅት አለ? ባቡል ኸይር የጀመራቸውን ኸይር ስራዎች ተሞከረ። ግን እንዳጠቃላይ ሴንተር ለገንባ አንደኛው ሰሃቢ መጣና ሚስት አጋቡኝ አላህ መልእክተኛ አላቸው ሰለላሁ ዐለይሂ ወሰለም። ምን አለ አሉት። ምንም የለኝም አለ። ዝም አሉት። ከዛ ቤት ውስጥ ምን አለ ብለው ሲጠይቁት የሆነች ምተኛበት ምንጣፍ ነገር አለች አለ። ሂድና አምጣት አሉ። አመጣ። መስጂድ ላይ ቆሙና ጨረታ ማን ነው የሚገዛኝ አለ። አንደኛው ሰሃቢ 1 ዲናር ገዛለሁ አለ። አልሸጥም አሉ። ሌላኛው 2 አለ። አልሸጥም አሉ። ሌላኛው 3 አለ። አልሸጥም አሉ። ከዚህ በላይ የሚከፍል ሲጠፋ 3 ላለው ሰው የሸጡለትና ሚስት አጋቡኝ ያለውን ሰሃቢ ጠሩት። እዚህ ጫካ ታውቃለህ? ሂድ በዚህ ብር ገበያ ሂድና መጥረቢያ ግዛ። ከዛ ይሄን ጫካ ትሄዳለህ፣ እንጨት ትቆርጣለህ፣ ትሸጣለህ። ለ15 ቀን መስጊድ አካባቢ እንዳላያል። በቃ ቁጭ ብሎ ችግረኛ ሆኖ ሙእሚን ነኝ የሚባል ነገር የለም። ራስን ካልቻልክ በሰው ተደግፈ አጋቡኝ ብለህ የለመንክ ከዛ እንደ መላእክት ራስን ማየት ትክክል አይደለም። ዑመር ኢብኑ ኸጣብ ዘመንም የተከሰተው ይሄ ነው። ዑመር ኸሊፋ ሲሆን ጁምዓ ከተሰገደ በኋላ መስጊድ በር የሚቀመጡ ሰዎች አሉ። ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላሉ።
ኡመራያችሁ ምንድናችሁ እናንተ? ሳኛ ዝክር ያረግን ነው አሉ። አላህ ጁማ ከሰገዳችሁ በኋላ ፈንተሽሩ ፊል አርድ እያለ ምድር ላይ ተበተኑና ሪዝቅ ፈልጉ እያለ የምን ቁጭ ብሎ ይባዳል? ተነሱ ከዚህ ብሎ ባለንጋ አባረራቸው። የሚቀጥለው ሳምንትም ሲመጣ አሁንም ቁጭ ብለዋል። አሁንም አባረረ። ሶስተኛም አባረረ። አራተኛም ሲመጡ ዝም አላቸውና በይቱል ማል ሄዶ ምን ያህል ገንዘብ አለ ብሎ ገንዘብ ሚኒስተር እንደሚባለው ጠየቀ። ይሄን ያህል ገንዘብ አለ ተባለ። ሰዎቹ ተቆጠሩ። የ6 ወር ቀለብ ተቆረጠላቸው። ከዛ በግድ በወታደር ታጅበው ሰፈራ ጣቢያ መሬት ተሰጣቸው። የ6 ወር ቀለብ ተሰጠ። ቤት መስሪያ ተሰጠ። ከ30 ሰዓት ውጭ መስጊድ በተገኙ ወታደር እንዲጠብቃቸው እረሱ ብሉ። ለ6 ወር ያህል የምትበሉትን ቤተል ማል ነው የሚችለው ወጪያቸው። በዚህ መልኩ በግድ ስራ ስለመዳቸው ሰዎች ምን አሉ? አላህ ይለት ይሄን ዑመር እነዛ ሙእሚኖችን ከመስጂድ አባሮ ይሁ በስራ ምናምን አለ። ዑመር አልሰማማን። ሰዎቹ በግድ ተይዘው ግብርና ለመዱ፣ ገንዘብ አገኙ፣ ቤተሰብ መሰረቱ። ከዛ እነሱ በተራቸው ልጅ አግኝተው ሚስት አግብተው ምናምን ሲሉ አላህ ይላቸው እነዛ 5-10 ሳንቲም እየጣሉልን ይሄን አይነት የኒማ ህይወት እንዳና ያረጉልን እነዛ ብር ሲሰጡን የነበራቸውን ሰዎች በተራቸው እንትን አደረጉ ማለት ነው። እንዲህ አደረጉን ብለው እና ሰው ላይ መደገፍ ወይ ጥገኛ መሆን አግባብ ነገር አይደለም። ዳዋ ከዛነም ሲንበረጅተኒ በከተብ ዳዋ እንዲደበል በረጅተኒ አገፈናን ዳዋ ዱንያ ሸይጣን ጫሊ ሲቡዴ በውስ ሸይጣን ጫሊ ዋይ ዱንያ ነው والرسول ربي دبته واي مسكين مرات هون تسوق شيء شايف درسوني جد مسجد كيسر أبدني إن الدنيا عند الله لا تزن جناح بعوضة جدني كاني جد أوتشوبو كي مزنتو دنياني ودو أوتشوبو كي مزنتي ربي كافر بشان كمبنا كان نوباس سنين جدني كاني جد بيجا أرنكابو زاغا سنين جد ولتنا كم تيجي كوشي كده هم جروزي لك أوتشوبو كي مزنتو نيكا سبوسين لوغوني جد إيه سافين نجداني ما جت شو لكنا رسول الله حديث صحيح رواية المزيد من بيبو حديث تكنا جل رسول الله كده واي مسكين ما رسول الله برنجو دنيا ما ديني ننتو جمال أفجابسي كرورا رابسي بالكسي وانا رجو يروت كنين الروما وجادو تموري حركة روسي كيوسي درا بالكسي